አታሳልፍ መልእክት ነው በጌታ በኢየሱስ ስም። በዚህ ቃል አታፍርም አይደል? በዚህ ወንጌል አታፍሪም አይደል? ይሄ ወንጌል አዋጅን ይገለብጣል። በናዝሬቱ ጌታ በኢየሱስ ስም ባንቺ ላይ የተቆፈረውን ጉድጓድ ራሳቸው ይገቡበታል። ከላይ አስቀመጥኩልን ቪዲዮ ተመልከት። ከላይ አስቀመጥኩልሽን ቪዲዮ ተመልከቺ። አንድ እባብ ከላይ መብራት ላይ ተቀምጦ ያሉት ወፎች ላይ መጥቶ ሊበላቸው ሊያጠፋቸው ነከስኩ ብሎ ሲል እዛው እነሱ የተቀመጡበትን ኤሌክትሪክ ሲነክሰው እዛው ተቀጣጥለው እንደሞተ። አሁን ተመልከቱ ይህን ቪዲዮ። እንዲላችሁ መጥቻለሁ። ባጠመዱት ወጥመድ ራሳቸው ይጠመዳሉ። በቆፈሩት ጉድጓድ ራሳቸው ይገባሉ። ባንቺ ላይ የተሰራው የጠላት መሳሪያ አይከናወንም ተብሎ ተጽፏል። በፍርድ በተነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ ይላል። በኢየሱስ ስም ወደ እናንተ ያሰቡት ሐሳብ ላይከናወን ወደ እነርሱ ይመለሳል። ወደ ቤትሽ ያነጣጠሩ፣ ወደ ቤት ያነጣጠሩ፣ ወደ መስሪያ ቤታችሁ ላይ በክፋት የተነሱባችሁ ሰዎች ወደ እናንተ ያሴሩት ሴራ ወደ ራሳቸው ይመለሳል። ባጠመዱት ወጥመድ ይጠመዳሉ። ለክፋታቸው ለሐሳባቸው እግዚአብሔር አሳልፎ አይሰጥሽም። ልክ እንደዚህ እባብ በጌታ በኢየሱስ ስም በእሳት ተቀጣጥለው ባሉበት ዶጋመድ ይሆናሉ። ይሄ መልእክት ይመለከተኛል ብሎ የሚል ጠላቶቼ ባጠመዱት ወጥመድ ራሳቸው ይጠመዳሉ እያለ ሼር፣ ሪፖስት፣ ኮፕሊንክ ያደርግልኛል። ለምትወዷቸው ሰዎች ሼር አድርጉልኝ። ይሄ ቪዲዮ እናንተ ጋር በደረሰ ሰዓት መልእክታችሁ ነውና በአዲስ አበባ የምትገኙ ሰዎች አያት የገበያ ማዕከል አንደኛ ፎቅ ላይ ከአቢሲኒያ ባንክ በስተጀርባ በውስጠኛው አዳራሽ ላይ አርብ ከ4 ሰዓት ተኩል ጀምሮ የፈውስና የታምራት ቀን፣ እሑድ ከ4 ሰዓት ተኩል ጀምሮ ልዩ የጉብኝት ጊዜ አለን። ኑ፣ ኢየሱስ የጥያቄዎች ሁሉ መልስ ነው። አሜን።